አንድ አባት ምን አደረጉ መሰለሽ? ትክክለኛ ታሪክ ነው የምነግርሽ። እዚህ ደብረ ወደ ወረኢሉ ምናምን አካባቢ ልጃቸው 12 ዩኒቨርሲቲ ተመርቆ ስራ አጥቷል። ጮክ በል። ልጃቸው ዩኒቨርሲቲ ተመርቆ ስራ የለውም። ከዛ 2 በሬ ይሸጣሉ። አባቴ ይሸጡና በሬዎቹ ስለደከሙባቸው ትንሽ ብር አለቻቸው ባንክ ላይ እሷን ጨምረው የተሻሉ በሬዎች ገዝተው ሊያርሱ ነው። ከሱ በታች 5 ልጆች አሉ የሚያሳድጓቸው። የበሬውን ሽያጭ ካልሰጠኸኝ ይላቸው፣ አንተ ልጄ አንተን አስተምሬ ዩኒቨርሲቲ አድርሻለሁ፣ ራስህ ስራ ፈልግ። ይሄ እነዚህ ደግሞ ለነዛ ለቀሩት ልጆች ማሳደጋ በሬ ይገዛል። ይሄ ልጅ ማታ 9 ሰዓት የእህታቸውን ልጅ ይዞ ሌሎች 2 ጓደኞቹን ይዞ ይሄ ምን ይባሉ አንቺ ልጅ ማስ ተሸፋፍኖ እቤት ገባ ሌሊት። እኛ ፋኖዎች ነን፣ ትናንት በሬ እንደሸጥክ እናውቃለን። እነዛ የሸጥካቸው የበሬ ገንዘቦች ካላመጣቸው ነገ ሌሊት 9 ሰዓት መጥተን በዚህ ሰዓት እንደፋለን ብሎ አባቱን ቀጥቅጦ ወጥቶ ሄደ። ይሄ ልጅ በንጋታው አባትየው ፋኖ ነው ብለው ቀን ባንክ ቤት ሄደው እነዛን ብር አውጥተው አስቢ፣ ከተማው አጋጣሚ ፋኖዎች ገብተው ነበሩና ፋኖዎቹን ጠርተው ሌሊት መጥታችሁ ቤቴ ብር አንጣ ብላችሁ ነበር፣ ሌሊት እንዳትመጡብኝ እንኩ ብሩን ውሰዱ። ፋኖ ነው ይመስላል፣ ልጃቸው መሆኑን አያውቁም። ከዛ ፋኖዎቹ ምን ቢሏቸው ጥሩ ነው፣ አባትኛ የአርሶ አደር ብር አንወስድ። እንዴት ያሉ ሰዎች ናቸው? ፋኖዎች ነው ያሉኝ። በስንት ሰዓት ነበር የመጡት? ሌሊት 9 ሰዓት። መቼ እንመጣለን አሉ። 9 ሰዓት ሌሊት ዛሬ ይመጣሉ። በቃ ቤትዎን አሳዩንና ዝም ብሎ ቤትዎ ተኛሉ። ቤታቸውን አሳዩዋቸው። ሌሊት 8 ሰዓት ፋኖዎቹ መጥተው እዛ እንትን አሉ፣ ጠበቁት፣ አደፈጡ። ልጁ ከጓደኞቹ ጋር እየተንዘላዘለ ሲመጣ የመጀመሪያው ጥይት የልጃቸውን ጭንቅላት ነው በትነች። ሁለተኛዋ ጥይት ይዛ የእህታቸውን ልጅ። እነዛ ሁለቱ አመለጡ። ከዛ ጥይት ተሰምቶ አባት ሲወጣ የልጁ ሬሳ አለ። ዘወር ብለው ሳዩ የእህታቸው ልጅ አለ እዛ ወድቆ። ከዛ ገባቸው። ህዝብ ተሰበሰበ። የእህቴን ልጅ አንሱት፣ እሱ ምንም የሚያውቀው ነገር የለም። መርቶ ያመጣው የኔ ልጅ ነው፣ ጉዴንና ጎድጓዳይን የሚያውቅ ይሄን የኔ ልጅ ግን እንዳትቀብሩ፣ አገር ቢጮህ እንዳትቀብሩ አራዊት ብለው። መጨረሻ ህዝቡ በስንት መከራ ለምኖ ቀብር ማለት ነው አባት ተቀበረ።